እኔም ፈለገ አትናቴዎስ ነኝ። የዱቄቱን ዓለም ወደ ዝማሬ የቀየረ ከእናንተ ኃጢአት የሌለበት ይውገራት ፈለገ አትናቴዎስ ይባላል። ቅዱሳት ሐዋርያትን የመሰለ የተመሰገነ የእስክንድርያው ሊቀ ጳጳስ አትናቴዎስን በረከት ለመቀበል የቅዱሱን ፈለግ ለመከተል በቅዱሱ ስም የተሰየመ ፈለገ አትናቴዎስ ይባላል። የዚህን ጻድቅ ስም ተሸክሞ በክፉ መንፈስ አለመፈተን አይታሰብም። መቼም የጠፉ ነፍሳት ወደ በረቱ ሲመለሱ ጠላት ዲያብሎስ የተጨነቁ ሲረጋጉ አያርፍም አይወድምና የዛሬን መልካም ነገር ከመመልከት ይልቅ የትላንትን ደካማ ጎን በመፈለግ የውሸት ትርክቶችን በመፍጠር ሰዎችን ከአገልግሎት ለማራቅ ደፋ ቀና ማለቱ የማይቀር እንደሆነ ይታወቃል። የቤተ ክርስቲያኑን አገልግሎት ከአውደ ምህረት በተጨማሪ በዚህ በቲክቶክ መንደር የተገለጠበት የቤተ ክርስቲያን ክብር የታየበት መልስ የሌላት ቤተ ክርስቲያን የመሰላቸው አካላት የተሸማቀቁበት ኦርቶዶክስ ያለ መልስ ያለ ማስረጃ ምንም ነገር እንደማታደርግ ለሰፊው ምእመን ዘመኑ ያመጣውን መሳሪያ በመጠቀም ከገለጹት ወንድሞች መካከል አንዱ በብዙ በክርስቶስ ፍቅር የምንወደው ወንድማችን ዲያቆን ፈለገ አትናቴዎስ ነው። የዱቄቱን ዓለም ወደ ዝማሬ የቀየረ ድንቅ የተዋሕዶ ወጣት ከቤተ ክርስቲያንና ከተዋሕዶ ጠላቶች ጋር የተጋፈጠ እግዚአብሔር በባረከው ጸጋ ያገለገለ የቀዳሜ ሰማዕት ሊቀ ዲያቆናት የቅዱስ እስጢፋኖስን በረከት ያደረበት ወንድማችን ዲያቆን እስጢፍ ለመልካም ነገር እረፍት የሌለው ጠላት ዲያብሎስ ጠልፎ ለመጣል ብዙ ስራ ቢሰራ የወንድማችን ግን ክርስትናን በፈተና ውስጥ ማለፍ እንደሆነ በሚገባ ስለሚያውቅ በብዙም አይደንቀንም። ትላንት እንዳንሰራ የለንም፣ ነገ እንዳንሰራ ላንኖር እንችላለን። ዛሬን ግን በዘመናችን እንስራ። ዛሬን ግን በዘመናችን ቅድስት ቤተ ክርስቲያንን እናገልግል። ችግሮች ካሉ በቤታችን እንወያይ። በፍጹም ወንድማዊ ፍቅር እንዋደድ። የበረታን የደከመውን በማገዝ የቆምን ደግሞ የወደቀውን በማንሳት በፍቅር የክርስቶስን መንግስት ለመውረስ እንስራ። እርስ በርስ መተቻቸቱ ዋጋ አያስገኝምና ሁላችሁም በኮሜንት ሴክሽን ላይ ፈለገ አትናቴዎስን ሜንሽን እያደረጋችሁት እኔም ፈለገ አትናቴዎስ ነኝ እያላችሁ ጻፉ። ለብዙዎች እንዲደርስ ኮፒ ሊንክና ሼርም አድርጉት።